ሁሉ ሰላም ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ የኢትዮጵያውን ስር የቁራሌው ብሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻው አለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልዌ እየመጣ ነው። ገዢዎችና ቦድ ደንብ ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት አንድ ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ ያንገት አብሉለታል አለለት ብዬ ዞር ብዬ ያዩዋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጣኝ ነው የምላጭ አጥቅጣ ልብስ ነጣብባት እሺ ብዬ ሚስማሪን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገነስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጀሮጥኩኝ ከዛ ዳሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ፌዛ መጣች። ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታ ምና በጥፊልም እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብለው ሁለቱን ቆጥሬ አኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ በድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ። በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ። የዛሬ ብሎግ ይሄን ይመስላል። ይመቻችሁ። እንዴት አልሻረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ተሆናለች? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅዋ ይመተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን አንቺን አርጓት ነበር? አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። መፈልገሽ ነው ታዲያ። እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር ማህበራዊ ኑሮ ነው መሰለኝ። አረጋሽ ታይ እላፊ ቃል ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክሪስቴት የፈለግሽውን ገዝቻ አኖርሻለሁ እናቴ ሙልቅቅ አርጌ ያለኝ ኢብራሂም አንቺ ያርግልሻ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጂ በሬ ላይ ለማትቆይ ብዙ ተረገመ ሽማግሌ ዛሬ መጣ። ና አይቻለሁ። ምን አንገት እንዳደመርከው ዘለ ትንጠላጠል ነው አይደል? መጣው አይው አጥሪ ምን እንዳደረከው እናቴ ሱቅ ልካይ ነው ሽንኩርት ግዛ ብላ እንደዚህ የሚባል ነገር እስቲ ገንዘብ ወጣ የታለ ዱቤ ነው ያለኝ ነገር ያሉ ሰፈር እንዳለ ስመለስ እንዳለ ሌባ አይደል? ተረገመ አሁን ኮኔክት ነው አለ ያበደ ፊልም ነው የምወርደው እንዴ አንተ ናውራት እንደዚህ አቮካዶ ልትበላ ሽንኩርቱ እስኪመዘን እኮ አንዱ ፊልም እያወረድኩ ነው። በእኔ ዋይፋይ ነው እንደምታወሩት ታዲያ ምን ችግር አለው? እና ልታዘርፈኝ ነው? ጎረቤታችን አይደል እናንተ እኛ ቤት መጣችሁ ዳቦ እየበላችሁ አይደል? እኛ ምንም የበላነው ነገር አይደለም። ይኸውልህ ለማንኛውም የኔን ዋይፋይ እንዳትጠቀም ከዚህ በኋላ አዲስ እንትን መጥቶልሃል። ምንድን ሳፋሪኮም ያዘጋጀውን የረመዳን ፓኬጅ ለምን አትጠቀም? ምንድን ነው እሱ ደግሞ? ምን መሰለህ ይኸውልህ ሳፋሪኮም መተግበሪያ ወይም በኤምፔሳ ወይም ደግሞ 777 ላይ በማግባት የተዘጋጀ የረመዳን ጥቅል ፓኬጅ አለ። የሳምንቴ የወሬ እሱን መጠቀም ትችላለህ። እኔም የማጣዚ አጥሬን አታፍርስብኝ። ግንጋሽ አንድ ነገር ልንገርህ፣ ዋይፋይ ነው አይበላም። እያት እንዴት እንደምታምር እሙዬ እንደሙላ ወቅት ፎይ እንቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ብለሽ ተጀርባ ያበረ ሻይ ቡና እንደበላ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እቺ ማታት ምን እንዴት እንደምታምር ጎረቤት ነች። ምን ሆነ ነው እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሁሌ ደደባት ማጠሪና ትዬ ዋናው መዝጉር ነው። ምንድነው አንተ ሁሌ የምታሽቀብጠው ወንድ አይደለ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ እናንተ ቤት እኛ ቤት። አረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ መጣሁሽ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ እንዴት
ነህ? ሰላም ነህ? መብላት ብቻ መብላት አንገደፍ ሀገራት መብላት ብቻ። እኔ ሀብሲት ጥይቃጥቤ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ የተቸገርኩ እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም፣ በዚህ ላይ ተቃጠልኩኝ። የመካ ፕሌን አምልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል የተረገመ። ቤቲ ደውላበት እኮ ነው ቤቲ። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔማ ዛሬ ልጅ ና ልጄ ና። ኧረ ዛሬ ደምደም ብሎኛል። ያራዳለች አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ? አቺ ና ህፃን ልጅ አንተ የምታርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል። ወይኔ ጀምበጀ በቃ ና እስኪ አታሪ ወርወርኩ ና ኧረ እኔ አይደለሁም ወንድሜ፣ ላንተ አላሰብኩትም። እዛ እኮ ፈጥሮ ገብቶብኝ እኮ ነው ወንድሜ፣ ፈጥሮ ገብቶብኝ ነው። አንቺ በዚህ እድሜሽ ነው እንደዚህ የምታወራው? ኧረ አይደለም ወንድሜ፣ አሁን እኮ ጅም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው እኮ ነው። የምን አባጂ ምን ነው አዲስ ጅም ቤት እኮ እዛ ተከፍታ የሚገርም ጅም ካላመንሽ ና ወስጄ ላሳየው ወንድሜ። እናቴ ትመት ፈልጌው እኮ አይደለም ልቤ እኮ ነው። ኧረ እባክሽ ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው በላት ድህነትን። አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ፣ ላቦሮ ከዚህ በኋላ የምን ላቦ የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ልኑርበት። ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደምን አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ይቀር እሺ ላጭስወት ዶርበላት ምንም መስራት ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርን መላክ አዴዶ ጋጄ ምንድነው የምጎሽ ማለት ለኔ አይደል ያመጣው? ትንሽ ላውድ ስፒከር ልትልኮ ነው። ሰላም ነው እንዴ? ነው የሚገርም ሰው ነው ያመጣለት። ጋሽ የበግ ድምጽና የአውሬ ድምጽ በመቀላቀል አርሶ ትሰራለች። በጣም ባለሙያ በጣም የሚገርም እንዴ! ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድነው ምሳሌ? ሽንኩርቱን እኮ ባራቶሪ እየከተፍኩት እኮ ነው። ማጥለያው ምንድነው ፊትሽ ላይ ያደረግሽው? ይሄ አይኔ እንዳይቆጠቁጠኝ ጋሽ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድነው የጣልሽው? ኧረ አይደለም ጋሽ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ግለጣሽ ነው ምሳሌ? አይደለም ማስታጥል እንደ ኩል ሰራ ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ። ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሽ። ምንድነው የሚሉት እንዴ? አያስጨንቁኝ እንጂ ምንድነው የምትሰሩት? ስጋ ፍርፍር አይደለ እንዴ? ስሪ ብዬሽ እኮ ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድነው የሚሉት? ካልሆነ ይድሎታል በቃ። እኔ እንደውም እንዴ እኔ ሰባት ዓመት የተመሰከረ እንዳይማቱ ጋሽ። ውጣ ከዚህ ድሮም አንተ ምንም ማስተዳደር አትችልም። ምን አባ ነው የምታገሰው? ከዚህ በኋላ ረዳቴ ጋር ተጠራርች እንደዚህ እየተቀባበልኩ ምርግ ነው ማለት ነው። ነግሬሻለሁ። ይኸው እሺ ጭድ እያርከፈከፍኩ ነው ረግጬ ምጥል እኮ ነግሬሻለሁ። አንተ ወንዱን መጀመሪያ ወንዱን መጀመሪያ ለቤት ጠርብ እንደዚህ ነው ማቆምሽ። ነግሬሻለሁ። ከዚህ ታግሼ በኖርኩኝ ሰማ እኔ እኮ የመሰለ ፊትሽን እኮ በሚከር በዋርካ ጭቃ ነው ለስኛ ያገባውሽ እንጂ ታውቂያለሽ ማንነትሽን። ወንድነትህን አምኜ የተቀበልኩት ጭቃረግሚ የቀበሌ ቤት ሰርቺ ላንቺ ህንጻ ማቆምኩኝ። እንደዚህ ይሄ ነው መልሱ። እኔ ህንጻውን አይደለም የምለው ፊኒሽንጉን ጨርስልኝ። ፊኒሽንጉን ከፈለግሽ መጀመሪያ ጸባይሽን አሳምረሽ ከማርሽ ከሰጠሽ በኋላ 140 ሙሉ ወስጂ እዛ ሰራልሻለሁ። ብር ነው 140 እኮ ወይ ለነስ ነው ዳቦሽ ምንድነው መጥቶ አካይድ ከዚህ ነይና 140 ሙሉ ይማሰራልሻለሁ። በቃ እኔ አፈልግ ማባቴ እኔ አፈልግ ማ እኔ እንነጠብ ይሄ ቆይሽ ከበታረል ምንም ባይሆንልኝ እኮ አባቴ እኮ ናቸው። ኧረ አይደሉም ገና እኮ ልጅ ናቸው። እርጠው እንኳን አላጠገቡም። ገና እኮ 80 ዓመታቸው ሆነው ነው። ግን 100 ሚሊዮን 500 ሺህ ከ5 ብር ተጫናቸው ተጭኗቸው ሞቱ። አሁን 5 ብር ማሽቃበጥ ምን ይሉታል? ኧረ ምን ያረግልሃል? ኧረ ምን ያረግልሃል? ምን አለ እኔ ባቀው ስሜት ምን አለ እኔ ብረዳ ወርቆብኝ። እስኪ ና ግባ እጅህን ታጠብና እስኪ በብላክ ሊብ ነው እንደምታጠበው
አዎ እንደው ካቲካሏ የለች። በቃ ጣቢውን ከታች ነው ያዙን። የልጅን ክርስትና ወጣበታለሁ እኔ። እንደሱ ይሻላል። እስኪ ምግቡ ወደ ውጭ ነው የምንወጣው፣ እዚህ የለም። አዎ ከተማው ላይ ያለ የተባለ በርገር ቤት መርጠው ነው ያዘጋጁት አሉ። እዛ ነው የምንሄደው። እዛ አራድሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካነን ብለው ነው ጣል እያደረጉ የሚሄዱት። ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ቅፈለው ለራሱ ያበለ ሆናል ነው የምልህ። አይፎን ፕሮ ማክስ ለራሱ ገዝቻለሁ። ወዳጆቼ ያያያችኋት እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው የምጋብዘህ። መልስ ራሱ አልጠይቅም። ኧረ በስጌር በእውነት ወገን ደራሽ ወገን ነው። ዶንት ወሪ ብራዘር። አታጓጓኛ ከሰጠኝ መልስ 5 ብር ስጠኝ። ምንድነው ወንድሜ? ምንድናት እቺ? 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ረነችና ጥጋብ። አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው ባያባቴ። እቺን ያዣት እናት ምንድን ነው እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። እና አሁን እሱ በሬ ወጋኝ ነው የምትለኝ? ወጋኛ ይባል ማስባ ፈረጠኝ ነው። እኔ እኮ የጅማ ጠብቆ ነው የሚመስለው። ሲያገላብጠኝ ግራ ቂጤ እንዳለ በርዟል። አሁን ፈሴን አሞኛል። መፍሳት ለራሱ አልችልም። የሰፈራችን እድርተኞች 8ቶቹ እድር ሊከፍሉ ሲሉ 7ቱን ወቅቷቸው አንዷ ፓራላይዝ ሆናለች። እኔ ፍረዱ ከፈረዳቸው እኔ በሬ አይዋጋ ቢል ያባ አራጅ መስለኸው ነው። በጣም ጸባይኛው እኔ በሬ አይዋጋ ዳበስ አድርጌ ሻይ ብሰጠው ጥሎ ያልፍ ነበር። ጭራሽ ደግሞ አራጅ ይለኛል። እኔን እየሰደበኝ ነው ይታይልኝ። ይሄ እጄ እኮ እንዳለ ክር ብሏል እኮ አይንቀሳቀስም። ይንቀሳቀሳል አተረ ይንቀሳቀሳል። ያኔ በሬና ከሚወልህ በጸባይ ይኸውልህ ከፍተኛ ፍርድ ቤት በጸባይ ተሸልሟል። ይኸውልህ የሚገርም ነገር ዜብራ ላይ ጣልቃ ገብቶበት ነው። ተንበርክከህ ይቅርታ በለው አቢቲ ከካሳችሁ ፍርድ ቤቱ ከካሰኝ ካለዛ በላይ ግን አልፈልግም። ምን አቤቴ እና ምን ይሁን ነው የምትለው? በሬውን አርዶ መረቁን ያጠጣኝ ይረዳው በሬውን አፈር ትበላለህ። እኔ እኮ ሲጀምር በዘመናዊ ትራክተር በዛ ረስ ሰላም አላችሁ ዝም እንዴ ነው ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረ ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው መስመር ላይ የተደወለው። አንተ ነህ ማለት ነው? ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ? ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስም ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩ። እስኪ ነው ያስካለች። እስኪ ያሳዩ ቆጣሪውን አጥፊለት። እንዳታጠፉ። እኔ ካላችሁ መለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመቸኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩ። እስኪ አሳዩ። ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ። ኧረ ቶሎ አስወጣልኝ። የነበቱ ይኸውልህ ፈርኒቸር ቤት ነው የሚሰራው። ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው። ኧረ ተው ወይኔ ሞተ እኮ ይኸው ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ 2 ሰው ገልብጠው ክስ ላይ ነው ያለው። ሞተዋል። ውክልና ሞልቷል። እኔ የምታሰረው ታለው በቃ ናግዘኝ በቃሽ ጋሽ ይሄን ሰረው እንዴት ነህ? ቁልፍ ውስጥ ይማሆዲና ሙሽት ቤት እያሮረ ያልሰማህም እንዴ? ምንድነው መሰለህ ያላዋጣኩ ሽንት ቤት ቁልፍ አይሰጠውም። ቁልፍ አይሰጠውም? ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማድሱ እህታችሁ ላክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከለከላችሁ እኔ ነው የምከለክሉት? ነገርኩህ እኮ ያላዋጣ ሽንት ቤት አይገባም። እንደዚህ እንደጌም እንጠጥ እያልኩ ገብቼ ለማረው ነው እኔን የሚከለክሉኝ? ሞላኸው ከተከራየ እኮ ገና ሶስተኛ ቀን እኮ የአንድ ወር እየተጸዳዳኛ ተቸገረ ነው። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገርህ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር እንደውም ከዚህ በኋላ ልንገራችሁ። በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ አይገርማችሁም? ይዘረፍ አላወጣም አያገባኝም። አረን እዛው ይገርምሻል። ከሊስትሮ ተነስቼ ነው እዚህ የደረስኩት። ባለፈው 5 ቪት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምችን ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል። በጣም ደስ የሚለው ያው ምን ወይኔ ስልኬን ወጋሁት። ወይኔ ስልኬን ተበላሁ። እንዴ ምንድነው? እዛ 5 አይፎን ነው አድኝ የመጣሁት ምናምን አይደለም። ይሄ ፋይሉ ነው ፋይሉ የሚገርም ነው። ብታይ በዚህ ጠብቅኝ። እሺ መጣሁ። ስለማያውቀኝ ነው የማን ልጅ እንደሆንኩኝ እዚህ ጠብቅኝ። እሺ ጉሮሮም ብዬ ነው የምቀበለው። እንዴ ደስ አይነት ነገር አይመችም። भली राम भली साहोरे बाहुबली
ወንድ ሆነ ነው እዚህ ድረስ ተከትለኝ የመጣው? ወንድሜ ሴት የላኩ ጅብ አይፈራም። እዛ ጋር እኮ መልክ ልስራ ብዬ እኮ ነው የተከተልኩን። መነጸሯና ጃኬቱን ሙሰዱ፣ ስልኩን ሙሰዱ። ሲሙን ብቻ አስጠኝ። ምንድነው ሲሙ? ምን አለው? ሲሙ ሳፋሪኮም ደብል ዳታ የተሰኘውን አዲስ ፓኬጅ ስለገዛሁበት እኮ። ምንድነው ደግሞ እሱ? ሳፋሪኮም ደብል ዳታ የተሰኘ ካምፓይን አዘጋጅቷልና የ15 ብር የ30 ብር እንዲሁም የ100 ብር ፓኬጅ ስትገዛ እጥፍ አድርጎ ይሰጣል። ብርንም ሴፍ አድርገህ ተጨማሪ ዳታ ማግኘት ትችላለህ። ወንድሜ እሱን ልነግርህ እኮ ነው። እኔ ልክ እንደምነግርህ ያበደ ነው የምላይሽ ማለት በጣም ፈጣን ነው። ስልኳን ግን መልስ ምንድነው ብራዘር? ምንድነው የምትለው አንተ? ምንድነው የምትለው? እያየህ ነው እንዴ? አገባብ ትክክል ነው። እዛ ጋር ቆቆም ነው አንዳልኝ ቀይ መብራት ጋር ምን ፍሬ ያዝዛል? ምንድነው የምትለጠፈው? ምን ታሽከብራለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ 3 ቸከስ ቅብር አድርጊበታል ይሄን መኪና። ምንድነው የምትለው? እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብ ስፖኪ የተሰራው ምን ይመልጥ ረጭበን ነው እንዴ? ለታይበት እኮ ነው። ኋላ መጣ መኪና አታይም እንዴ? ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው መኪናችን ለታነስ እናደርጋ ቫይረስ እንደታስይዝብን የጓደኛዬ ማለት የኔ ነው። ገብቶሃል? ሂድ በቃ ኦርደር ነው። አንተ ሂድ ብያለሁ። በቃ ያው ተሰቃየው። እኔ እንደው ምን ማድረግ እንዳለብኝ ራሱ አላውቅም። እንዳያስቡ ከዚህ በፊት የሰራዋናት እንዳለ ቆርቆሮ ላይ ፈሪ ነው መሰለኝ ሽንቱን ሸንጥበት ቆርቆሮ ብቻ መዶሻዬ ነው ሳይ እንዴ እኔ እኮ ግራ ገባኝ እኮ እኔ አንተ ስለማዝ ነው። ይሄው በቁሜ ቃዣለሁ። በቃ ምን ላደርግላችሁ አልገባኝ። በዚህ አይነት እኮ ክረምት ሲመጣ ጎረቤት ነው የሚጠለሉት ማለት ነው። ምን ጎረቤት? በቃ አልቻልኩም እንጂ ምንድነው ቀዳዳውን ጠብቀው ፕሌን ሲያልፍ ቆሎ ይሸጣሉ እንዴ? ይሄን ሁሉ ቀዳዳ ተው እንጂ በእናትህ ስራ ብዬ አትርገመኝ። ጥሩ አይደለም እትዬ፣ ጥሩ አይደለም። እንደዚህ ማድረጉ ተገቢ አይደለም። እሺ እኔ ምን ላድርግሽ? ከዚህ በኋላ ምን ማድረግ አለብኝ? ያላችሁ እንዴ ፈልጋችሁት ነው? ኮኮብ ሲዳራ በጣም ሳስቷል እኮ ቂጣ ሆኗል። የሱቅ እንጀራ ሆኗል እኮ ቆርቆሮ። እንደው እኔ ምን ማድረግ እንዳለብኝ ራሱ አላውቅም። እኔ ጋር ትክክለኛው ሰጋ ነው የደወለች። 15 ቆርቆሮና 4 ሴራሚክ ገዝተህ ይጠብቀኝ። ስመጣ ፋፋፋ አረግላችኋለሁ። 15 ቆርቆሮና 4 ሴራሚክ? አዎ 15 ቆርቆሮ። በዚህ ኑሮ ድረስ 15 ቆርቆሮ ከየት ይመጣል? እሱንም ለኔ ይተውት። የሚገርም ፊክስድ የሆነ ቃል እዛ ሄደን እንገዛለን። በእውነት ነው። ዝም ብላችሁ ተካከሩ። ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለል። በቃ ቁማ ቀረ። አንተ ቁማ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? እዳሜ ገበያ ለሄዳ ሰንኩና ጥላይ ጠፋብኝ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸች እቃ ማንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎ አጥባለሁ፣ ቃናዬን ያለውኝ ወጤን እሰራለሁ። ማናፍሮ ፀጉር ቤት ነው የመጣሽው? አረ ብራዘር ገነዝከኝ እኮ ያረ ገነዝከኝ። ዝበል ምንድነው? እንዴት ነሽ? የኔ ሙያ ነኝ የማውቀው። ባለፈው ሀገሬ ነው የእንግሊዝ ፕሪሚየር ሊግ ጋርናቸውን ቆርጬ መጥቻለሁ። አሁን ለራሱ ሮላንዶ ደውሎ ወረፋ ሲቷል። ለረመዳን አንተ ጋር ፍጥሬ ነው የምመለሰው ቆርጠኝ ይብላልና ሀሪፍ አድርግሽ። እኔ ጠበኝ መቻልኩ እና ምንድነው ምሰራንገቴ ነው አገር ቤት ብለህ ነው አገልግሎት የምትቆርጪው? ምንድን ልቁረጥሽ? ፌድ አድርገውሽ። በጣም ለቶንዶስ ለራሱ ያስቸግራል። ፀጉርሽ በጣም አኙ የሆነ ፀጉር ነው እንዴ። እኔ ጠበኝ መቻልኩ። ራስሽ ነሽ የምታደርጊው፣ ራስሽ ነሽ የምትመርጪው። ምንድነው አሁን ማድረግልሽ? እስኪ ምንድነው ማድረግልሽ? ኧረ እኔ ቁረጠኝ እንጂ ረደኝ መቻልኩኝ። ምንድነው እጄን ማቆኔ ነኝ አንተ ነው። ይሄ ምንድነው? ይሄ ቆአዲስ ምንድነው? ከርክማ አላልኩም እኮ ፌድ ነው እኮ ያልኩህ። ደግሞ በግላንደር ይመጣል እንዴ? ምንድነው የምትለው? አረ በበተረሶች ልጆች አባት ነኝ እባክህ። እንዴ ልጆች አባት ነኝ? ምን ሆነህ ነው? እና ብትሆንስ ልጆች አባት ምንድነው የምትፈልገው? ለምን መጣህ? ዘመናዊ ፀጉር ቤት ብዬሽ እኮ ነው የመጣሁት እኔ። መጫወኩኝ ዘመናዊ ፀጉር ቤት እዛ ነው ወስዳለሁ። ግን መጀመሪያ ለቀብሬ አቅርጽ ታውጣልኛለህ። አንደኛ እንዴ ምን ሆነህ ነው? ምንድነው የምትፈልገው ታዲያ? እንዴ ጸዴ ፀጉር ቤት ነው እንጂ አልኩት እኔ። እዚህ ጸዴ ፀጉር ቤት ናሽ ተነስ፣ እኔ ወስዳለሁ። የበድሉ ወላጅ ነው የዚህ ልጅ ወላት የበድሉ ወላጅ ነው። በደለኝ እኮ እኔ ባስ ማመልከቻ እያስገባው ነው ወይ እኔ ለቀለው ወይ እሱ ይለቃል። ከዚህ ትምህርት ቤት ልጅ ወለድን ብለው እንዳይውሉ። ይሄ የልጅ አር ነው የልጅ አር። ይሄን ከሚያሳድጉ ሁለት የርቢ በግ ገዝተው ቢያሳድጉ እስካሁን አትርፈው ነበር። ምንድነው ያረከው? ጭራሽ የቁማር ኢንዱስትሪ በክፍል ውስጥ እንዴት አንድ ሌቭል ከፍ ይላል እንዴ? ጠረጴዛው መሀል ለመሀል በሜትር ለክቶ በሰርጀሪ ቆፍሮ በቁማር በስኪቢቶ ቅዳም ፑል ያጫውታል። ከዚህ በላይ ቁማር አለ እንዴ? እኔ ቆይ ዋና ደናዶ ደናውን አስተማሪ ደማናት ያሳዘኝ እኮ ለጋ ቅብ ያስመጥቼ ተቀብቼ እኮ ነው
ራስዎት ላይ እንዴ ቁማርተኛ ነው ልጅ። በተን ስልኬን በልቶኝ ሴቶቹን እንዳለ እያባለገ ትምህርት ቤት ውስጥ አበላሽቶታል። ምን ይሻለኛል ታዲያ? ምን ላድርግ? እኔ ከዚህ ትምህርት ቤት እወጣለሁ። ይሄ ልጅ እሺ ምን ባረግ ነው የሚሻለው? ያሰጋውታል። በጣም ሌባ ቆሻሻ ሰው ነው ይሄ ልጅ። አሜሪካ ወይ ዱባይ ሄዶ በስነ ምግባር በጸባይ በእውቀት በሁሉ ነገር ታንጾ መምጣት አለበት። ራካል ትራቭል ሶሉሽን ሄዶ ይመዝገብ። በቅርብ ቀን ይወስዱታል። እዛ ራሱን አሻሽሎ ይምጣ። እንደዛ ይሻላል። እኔ እዚህ በሽታ አመሰግናለሁ። ሄዱ ጤና ይስጥልኝ። እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ። አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት፣ ቦምብ በቀዝቃዛ። እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላ ሰው ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ። እሺ አመሰግናለሁ።